ሰላም ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። በየላችሁበት ሰላማችሁ ይብዛ ቤተሰቦቼ። ይህን ቪዲዮ ላይክ ሼር አድርጉልኝ፣ አትለፉ ማለት ነው። ለሰዎች እንዲደርስ ላይክ ሼር አድርጉልኝ። እንግዲህ አሁን ከመሸ ሩታ እያለቀሰች መታለች ማለት ነው። ግን ምንም ነገር ቢሆን በልጅ ቀልድ የለም ማለት ነው። ያያችሁ ደስታና ፈረንጁ መጥተው ልክ ገና ከበረስ ግብ ነው ሩታ ልጅሽ አለ ልጇ አለ አስባችሁታል? እንዴት እንዳስደነገጧት በቃ አብሬሽ ሊወስድባት እንደሆነ ምናምን እንደዛ እያሰበ እንደሆነ ሄደው ነገሯት ማለት ነው። ማርያምን እነሱ ልጆች የሚሰሩት ነገር ድራማ ይኸው ደግሞ በልጁ መጡ እኮ አሁን ደግሞ ባልና ሚስቱ ተባሉ። ይኸው ደግሞ ህፃን ልጅ ሚዲያ ይዘው መጡ። እኔ እኮ የሚገርመኝ ነገር ምንድነው ይሄን ያክል እንደዚህ ለብር የምትሆኑት ነገር? ከምር እውነቴን እኮ ነው ሩታ በልጅሽ ቀልድ የለም። አንቺና ከሰው ምላስ የገባ እንግዲህ ሶሻል ሚዲያ ብዙ ፍቅረኛሞች ብዙ ባለትዳሮች ምናምን ታዋቂ አርቲስቶች ምናምን ትዳራቸው ብዙ ሲፈርስ አይተናል። ይህ ሰው አይን መጥፎ ነው። እንደው እውነት ልጅሽን ሚዲያ ላይ ባታመጪ ብዬ ነው የማስበው ማለት ነው። ከባድ ነገር ነው፣ ቀላል ነገር አይደለም። ሚዲያ እንዲወጣ ነገር የሰው አይን እንዴት እንደ እንጨት እንደሚያደርግ ታውቃላችሁ? እንደዚሁ ከአብሬሽ ጋር እየተጃጃላችሁ እየተጣላችሁ ምን እያላችሁ ብትሰሩ ብትቀልዱብን እኛ ላይ ይሻላል እንጂ ልጅሽን ለብር ብለሽ ሰው አይን ላይ ባታስገቢ መልካም ነው ብዬ አስባለሁ ማለት ነው። እኔ እንግዲህ ተመካክረው እንደሆነ የምታውቁት ነገር ማለት ነው። ገና ሲመጡ ይደነገጠች ምናምን በቃ ዋለች እሪ ያለች ምናምን ማለት ነው። እግዚአብሔርን ድራማ ነው። ቤተሰብ እንዳትሸወዱ ማለት ነው። እንዳትሸወዱ ድራማ ነው። እነሱ የሰውን እይታ ለመሳብ ብቻ ነው ብዙ እንደዚህ እያሉ የሚመጡት። እንደዚህ አይነት ነገር የሚሉ ሰው እንዲስቡ ምናምን በቃ እይታ ትኩረት እንዲኖራቸው ብቻ ነው ማለት ነው እንጂ አብረሽም ሲጀመር በእንደዚህ አይነት ያን ያክል ሩታ ያደረገችበትን ነገር የሚያስታውስ ሰው አይደለም። እሷ ዝም ብላ ሴት ስለሆነች ምናምን እያብሰለሰለች በፊት የደረገባትን ነገር አብርሽን እሱን እያደረገች ራሷን ጎርታለች እንደምታዩት ማለት ነው እንጂ የእውነቴን ነው። አብርሽ ሩታ ስላደረገችው ነገር ምንም ማስታወስ አይፈልግም። ሲጀመር እረስቷታል። ንቆ ነው የሚተዋት። አያችሁት እንግዲህ ድራማ የሚሆን እውነተኛ የሚሆን የራቁት ቪዲዮ ተይዞበት ራሱ ምንም አልመሰለው። ምንም ካፉ መጥፎ ነገር ራሱ አልወጣም። መጥፎ ነገር አልተናገረም። አስታውላችሁ ካያችሁት ቪዲዮውን ፍላሹን ወስዶ ቪዲዮውን አጠፋ። ስልካቸውን ላፕቶፓቸው መለስ። እንደዚህ አድርገሽኝ እንደዚህ እንደሴት ምናምን ብዙ ነገሮችን ራሱ አያወራም። ገብታችኋል አይደለ? ሩታ ደግሞ ይኸው አብርሽን ለመጣል አሁን ደግሞ ልጄን ሊወስድብኝ ነው ብላ ስትመጣ አያደርገውም። ሲጀመር አብርሽ ድራማ ነው ቤተሰብ ማለት ነው። እንደዚህ አይነት ነገር አያደርግም። አንቺ እንደዛ አንቺ አብርሽን እንደምታጠፊ ምናምን ምንም እሱ የሚያስታውሰው ነገር የለም። የራሱን ላይፍ ነው የሚኖረው እንጂ እንደዚህ አይነት ቀልድ የለም። አትስሙ። እነሱ የሚሰሩት ድራማ ነው። እኛን ለመሳብ ትኩረት እንድናደርግላቸው ምናምን እንድናያቸው እንድንከታተላቸው ብቻ ነው እንጂ እንደዚህ አይነት ድራማ አብርሽም አያደርግም። ሁለተኛ ነገር ትናንትና ሲጀመር ብዙን አንቺን ለማስታረቅ ራሱ የአብርሽ ታላቅ ወንድም መጥቶ አናግሯቸዋል እንጂ እንደዚህ አይነት ነገር ሲጀመር አይደረግም። አብርሽ ሊሰርቅሽ ነው፣ ልጅሽ ሊወስድብሽ ነው፣ ሊቀማሽ ነው ምናምን እንደዚህ አይነት ነገር ወፍ የለም። ድራማ ነው ቤተሰብ ድራማ ነው የሚሰሩ እነሱ እንደምታውቋቸው ማለት ነው። በቃ ርዕስ እየቀያየሩ ምን እያሉ አንድ ቀን በአንዱ ቻናል ይለቀቃል፣ አንድ ቪዲዮ በአንዱ ይለቀቃል ምናምን እንደዚህ እያሉ ራስ በራሳቸው ተባብረው ነው የሚሰሩት እንጂ አብርሽ አንቺ ልጅ ለመውሰድ አይደለም። እነሱ ሲጀመር የሚፈልጉት ቤተሰብን ቅሬታ እንዳይኖር ሰላም እንዲፈጠር ነው እንጂ የሚያደርጉ እንደዚህ ከጥፋት ላይ ጥፋት የሚያደርግ ሰውም አይደለም። ጭራሽ አንቺ ማድረግሽን እሱ ረስቶታል። እንደ አንቺ ውስጥሽን እንዲያብሰለሰብ በፊት የተፈጠረውን ነገር ምናምን እሱ ምንም የሚያስታውሰው ነገር የለም ሲጀመር ማለት ነው። እና እንደዚህ አይነት ነገር አያደርግም። ሁለተኛ ነገር ደግሞ በእንደዚህ አይነት ነገር ባትመጡ እኔ በመልካም ነው። በራሴ ደስ ይለኛል። በራሴ ሀሳብ ቤተሰቦቼ ይህን ቪዲዮ ላይክ ሸር አድርጉልኝ በማርያም ማለት ነው። ሁለተኛ ነገር ደግሞ ይህን ያክል የተደረገ ነገር ኑሮ አይደለም። በቃ ከቤተሰብ ጋርም ሆነ ብዙ ጊዜ ላንቺ ነው የምትደግፍሽ። ስታጠፊ ትናንትና ባደረገችው ነገር ብትናገረሽ እንደ እህትነት ነው ምናምን ብለሽ ማለፍ ነበረብሽ እንጂ እንደዚህ ተደረግ ያለው ምናምን ነገሮችን ማካበድ አያስፈልግም ብዬ ነው ማስበው፣ በራሴ አስተሳሰብ ማለት ነው እንጂ ምንም አይነት ነገር የለም። ምን ሊያደርገው ነው እሱ ወስዶ ምን ሊያደርገው ይመስልሻል? ቤቱን ለቆ ይወጣለሽ ምንም ሳይል እኮ ልጅሽን በሰላም እንድታሳድጊበት እንድትኖሪበት ነው እንጂ ልጅሽ ምናምን ሊሰርቅሽ አይደለም። እንደዚህ አይነት ነገር ሲጀመር አያደርግም። ማይመስል ነገር ድራማ የምትመጡት ነገር ወይኔ ግን እናንተ ስትገርሙ፣ ማርያምን ስትገርሙ። እንደ ውሸት የማያልቅባችሁ ይህን ያክል ማስመሰል፣ ይህን ያክል ማልቀስ በጣም ችሎታ አለባችሁ፣ ችሎታ አላችሁ። እኔ ማብራችሁማ ጥሟችኋል። ይሄ ዩቱብ ብር
እውነቴን ነው። 24 ሰዓት ሰው የማያገኘው ነገር ስለምታገኙ የምታደርጉትን ነገር አታውቁም። ቤተሰቦቼ ይህን ቪዲዮ ላይክ ሼር አድርጉልኝ። በቀጣይ ይዤላችሁ ሌላ አዳዲስ ነገር ይዤ እመጣለሁ። ቻው